ሺፋ ቢንት አልሐሪስ ረዲየላሁ አንሃ ኢስላምን የተቀበለችው ከሂጅራ ቀደም ብላ ሲሆን ከቀደምት ሙስሊሞች አንዷ ናት። ሙሉ ስሟ ሺፋ ቢንት አብዱላህ ኢብን አብዱሸምስ ኢብን ኸለፍ ኢብን ሰዓድ ኢብን አብዱላህ ኢብን ዓዲ ኢብን ከዓብ ነው። ሺፋ ረዲየላሁ አንሁ ከመካ ወደ መዲና በመሰደድ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቀርባ ኪዳን ከፈጸሙ ሴቶችም ግንባር ቀደሙን ትታወቃለች። ሺፋ ረዲየላሁ አንሁ አቡ ኸይሰመህ ኢብን ኹዘይፋ ረዲየላሁ አንሁን አግብታ ሱለይማን የሚባል ልጅ ወልዳለች። ገና ሙስሊም ከመሆኗ በፊት መካ ውስጥ እያለች ነበር ማንበብና መጻፍ የተማረችው። ሙስሊም ከሆነች በኋላ የአላህን ውዴታ በመሻት ሙስሊም ሴቶችን ማስተማር በመጀመሯ በኢስላም ታሪክ የመጀመሪያዋ መምህር ለመሆን በቅታለች። ከተማሪዎቿ መካከል የነቢዩ ሰለላሁ ዐለይሂ ወሰለም ባለቤትና የዑመር ኢብኑል ኸጣብ ረዲየላሁ አንሁ ልጅ የምእምናን እናት ሐፍሷ ቢንት ዑመር ረዲየላሁ አንሁ ትገኝበታለች። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሺፋ ረዲየላሁ አንሃ ሐፍሷን ረዲየላሁ አንሃ ማንበብና አንድ ከበሽታ መጠበቂያ ቃላት እንድታስተምራት እንደጠየቋት የሚያወሱ ዘገባዎች አሉ። ሺፋ ረዲየላሁ አንሃ የሚከተሉትን ብላለች። አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ወደ ቤታቸው ሲገቡ ከሐፍሷ ጋር የነበርኩ ሲሆን እንዲህ አሉኝ፣ ሐፍሷን መጽሐፍ እንዳስተማርሻት ሁሉ ከአነምለህ የመጠበቂያ ቃላቶች አስተምሪያትም። አቡ ዳውድ ዘግበውታል። ሺፋ ረዲየላሁ አንሃ ቅድመ ኢስላም ጀምሮ እንዲህ አይነት በሽታዎችን በመፈወስ የተካነች ነበረች። ወደ መዲና ከተሰደደች በኋላ ነቢዩን ሰለላሁ ዐለይሂ ወሰለም ቅድመ ኢስላም በሽታን ለመፈወስ ተጠቀምባቸው የነበሩ ቃላትን ላሰማው አለቻቸው። እሳቸውም እስቲ ልስማው አሏት። ካሰማቻቸው በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሏት፣ ሰዎችን ለመፈወስ እነዚህን ቃላት ተጠቀሚ፣ ሐፍሷንም አስተምሪያት። ሺፋ ረዲየላሁ አንሃ ቃላቶቹን በመጠቀም አነምለህ የሚሰኘውን በሽታ መፈወስ ቀጠለች። መዲና ከሄደች በኋላም የነቢዩ ሰለላሁ ዐለይሂ ወሰለም ማረፊያ ሰጣት። ከዚያም ሆና ለሌሎች ሙስሊም እህቶች ሁሉ ነቢዩን ሰለላሁ ዐለይሂ ወሰለም በመውደድና ኢስላምን በመማር ሕይወቷን ትገፋ ነበር። በዚህ ሁኔታ ለረጅም ዘመናት ጌታዋን ስታመልክ ቆይታ በ20ኛው የሂጅራ ዓመት ወደ መጪው ዓለም ተሸጋገረች። ለረጅም ዘመናት ጌታዋን ስታመልክ ቆይታ በ20ኛው የሂጅራ ዓመት ወደ መጪው ዓለም ተሸጋገረች። አላህ ህዝነት በርሷ ላይ ይሁን፣ አሚን። እናንተም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ።